ምክንያቱም ባለፈው ስናገር ከሰማችሁኝ ያልኩትን ነገር አደርጋለሁ። ምክንያቱም አስመሳይ እየተባልኩ ነው፣ ብዙ ነገሮች እያሉኝ ነው ምናምን። ግን እንደዛም ሆኜ እኔ እሱ ደህና እንዲሆን ማድረግ ያለብኝ አቅሜ የፈቀደውን ሁሉ እንደማድረግ ቃል ገብቼላችሁ ነበርና አብርሃምን የሚከታተሉ ሰዎች መድቤ እንዲከታተሉት ብቻውን የሚሆንበትን ሰዓት እንዲፈልጉልኝ እያደረግኩኝ ነበረ። ስለዚህ አሁን ደውለውልኝ አብርሃም ብቻውን እዚህ ካፌ ያለ ወይ የጠበቃቸው ነው ወይ አስቀምጠውት ነው፣ ብቻ አላወቅኩም እሱን ነገር። ግን አብርሃም ብቻውን ስላለ ቶሎ ቡዜ ጋር ደውይላት። እንግዲህ ከቡዜ ጋር አብርሃምን አግባብተን ዛሬ ይዘነው ለመሄድ አስቤያለሁኝ። ሁሌም እንደምላችሁ በማረጋቸው ነገሮች ላይ የሚያግዘኝ ፈጣሪ ነው። ዛሬ ፈጣሪ ከረዳኝ አብርሃምን ወስደን ደህና አድርገነው ማለት ነው እናንተ የምታውቁትን በጣም የምትወዱትን አብርሃምን ለመመለስ ነው እየጣርኩኝ ያለሁት። በዚህ ላይ ደግሞ ቤተሰቦቹም እያገዙ ነው። ከቤተሰብም በላይ ደግሞ እናንተ ፎሎወሮቹ፣ ሰብስክራይቦቹ በጣም ነው የምታግዙት። በጣም እያዩ ያሉት ነገር በጣም ነው ደስ የሚለውና የእናንተም ጥረት ተጨምሮበት እንግዲህ ዛሬ ተከታትለን አብርሃም ያለበትን ደርሰናል። አይ ቲንክ ቡዜም እየደረሰች ነው። ቡዜን አፋጥኝ ይጂ ዛሬ በተሳካሊና ይዮ ብቻ በሄድኩኝ እኔ ምንም አይደለም። በነገራችን ላይ ፖይንቴ ላይ ደረሱበት ጋይስ። እኔ ከኤርሜላ ጋር ይሁን ከሩታ ጋር ይሁን አይደለም ጥያቄ፣ አብርሃም ደህና ይሁን። በቃ እዚህ ላይ አስምሩበት ጋይስ፣ እባካችሁን አስምሩበት። አብርሃም ደህና ይሁን የሚለው ነገር ላይ ብቻ አስምሩበት። እኔ ትልቁ ፕላኔ የሱ ደህንነት የሱ ጤና መመለስ ነው ጋይስ። ግጭትም ቢሆን እኮ እኔና አሁን ለምሳሌ እና አብርሃም ስንጣላ ምናምን አይታችኋል አይደለ? አንዳንድ አለመግባባቶች ተፈጥሯል። ያ ሲሆን ግን ደህና ስለነበረ ምንም አይደለም። ገባችሁ? ደህና ስለሆነ ነው እንደዛ የሆነው። አሁን ላይ ያለውን አብርሃም ግን እኔም አልፈልገውም። ገባችሁ? ለመጣላት ራሱ ቢሆን ይሄኛው አብርሃም አያስፈልግምና ደህናውን አብርሃም እመልስላችኋለሁ። እህቱ መታች ብዙዬ ቶሎ መጣሽ፣ አስጨንቆሻል ማለት ነው። እንዴት ነሽ? ሰላም ነው አይደል? አይ ነው ያስጨንቃል። ወንድም ነገር ምን መሰለሽ ብዙዬ፣ እኔ ነገሮችን ችላ ብዬ እንደማልቀመጥ ነገርሽ ነበር ባለፈውና ምን እያደረኩ ነበር? አብርሃምን የሚከታተሉ ሰዎች ነበሩና አብርሃም ብቻውን የሚሆንበትን ሰዓቶች ፈልጉልኝ፣ አጣሩልኝ። ምክንያቱም ከማጋ ሲወጣ ሲገባ ከነሱ ጋር ሆኖ ደህንነት እየተሰማኝ አይደለም። ተረዳሽ? ከነሱ ጋር ሆኖ ደህንነት እየተሰማኝ ስላልሆነ የት እንደሚሄድ የት ወክ እንደሚያደርጉ ኤቭሪቲንግ አውቃለሁ። ገባሽ? ስለዚህ ዛሬ አብርሃም እዚህ ካፌ ነው ያለው። እየጠበቃችሁ ይሁን ወይ ደግሞ አስቀምጠውት ቪዲዮ ይሁን አላውቅም፣ ብቻውን ያለው። ለምን አንድ ደቂቃ አትሆንም ያለችው ማለት ነው። አግባብተን አብርሃምን ይዘነው እንሂድ። ገባሽ? አሁን ላይ ምን ማድረግ እንዳለብን እንመካከራለን። እሱን ከወሰድነው በኋላ ግን እንደባለፈው ጊዜ አናጠፋም። ቢያንስ ማድረግ ያለብን የባለፈው ማን እንደተናገረ አቦክሽ አይደለ? እኔ በተአምር ጋይስ በተአምር ማለት እኔ አምኜው በቃ አብርሃም ደህና እንዲሆን ይፈልጋል ብዬ ስላሰብኩኝ ነው ለሱ ነገር ነው ይዤ ሄድኩትኝና ሩታ እዛ ጋር በምን መንፈስ አይደለችም ልመጣችልም። ገባሽ? ሃው የሚለው ጥያቄ ነበርና ለካ ቢኒያም ነግሯት ነው። አሁን ላይ በቻልነው አቅም እንግዲህ አንቺም እህቱ ነሽ፣ እኔም ደግሞ የእሱን ነገር ክፋት እንፈልግ አይደለም በዚህ ሰዓት ላይና ሚስጥራችንን ይዘን አብርሃም ደህና እስኪሆን ድረስ ማድረግ ያለብን ነገር እናድርግ። አይመስልሽም? ስለዚህ እንሂድ ወደሱ። ጊዜ ማጥፋት አያስፈልግም። እስካሁን የተጠቀሙት ነገር ይበቃል። በነገራችን ላይ ማለት ነው ብዙዬ፣ በነገሮች ላይ እኛ ዝም ብለን ነገሮችን አለፍን እንጂ ከነሱ የተሻለ ጭንቅላት አለን። ገባሽ? ምን ማድረግ እንዳለብን እናውቃለን ምናምን እና ከነሱ ጋር ተጋፍጬ ፊት ለፊት እንዲህ መጋፈጡ ሳይሆን አብርሃም እንዴት ነው የት እየወጣ ነው የት እየገባ ነው የሚለውን ነው ማየትና ሳይመጡብን ቶሎ በዛም ማለት በዚህ ልጁን ደህና ማድረግ ነው አላማችን። ሰውም ከዛ በኋላ የፈለገውን ይምረጥ የፈለገውን ይናገር መጥቶ ነው። እኔ ሁሉም ሰው እንዲረዳ የፈለኩት ምንድነው ልጁ ደህንነቱን እንጂ የሚያሳስበን ከማጋ ሆነ ምናምን አይደለም። ብቻ እሱ ደህና ይሁንልን። ትክክል። ቁጭ ብሏል። ነይ ቁጭ ብሏል። ስሚኝ በቻልነው አቅም ማለት ነው ጊዜ ማለት ነው አግባብተን ዛሬ ይዘነው እንሂድ። እሺ ገባሽ አይደል? ወደ ቤትም ይሁን ወዴትም ብቻ አግባብተን ይዘነው እንሂድ እና ተረጋግተን ለማውራት ነው። አብርሽ እንዴት ነህ? ደህና ነህ? ወንድም እንዴት ነህ? እንዴት ነህ አብርሽ? ምን ነው ብቻ ምን ነው ብቻ ምን መሰለህ አብርሽ፣ የአንተ ደህንነት ከማንም በላይ እህትህን ያሳስባል። ምን ተፈጥሮ ነው? ካሜራ ይዛችሁ ነው የሚመጣው። ሰማኝ ይኸውልህ፣ ከማንም በላይ እሷ የአንተ ደህንነት ያሳስባታል። ገባህ አይደለ? የአንተ ደህንነት ስለሚያሳስባት ምንድነው